ኦኬ ጋይስ ዛሬ እንዴት ሲፒ ፖይንት መሰብሰብ እንደምንችል አሳያችኋለሁ ማለት ነው። ይህን ቪዲዮ በደንብ ተከታተሉት፣ ምክንያቱም ሲፒ ፖይንት እንዴት መሰብሰብ እንደምችሉ በግልጽ ስለማስረዳችሁ ማለት ነው። በሶስት የተለያዩ መንገዶች ሲፒ ፖይንት መሰብሰብ እንችላለን። የመጀመሪያው ይህን አፕሊኬሽን በመጠቀም ከጓደኞቻችሁ ጋር ቻት በምታደርጉበት ጊዜ ቴክስት ስትልኩም ሆነ ስትቀበሉ ሲፒ ፖይንት ይሰጣችኋል። ያ ሲፒ ፖይንት ተሰብስቦ የሆነች ያክል ሚኒማም ትሬሾልድ ሲደርስ ያን ክሌም በማድረግ እንደ አዲስ በማስጨመር ሲፒ ፖይንት መሰብሰብ ትችላላችሁ። አንደኛው። ሁለተኛው ደግሞ የተለያዩ ቻናሎች አሉ፣ ቴሌግራም ቻናሎች ኤክስፕሎር ሴክሽን ላይ ያንን ቻናሎች እየገባችሁ ጆይን እያደረጋችሁ ሳይሆን ጀስት ገብታችሁ አይታችሁ ባክ በማለት አስዌላስ ደግሞ ቻናሉ ከተመቻችሁ ቻናሉ ላይ ጆይን በማድረግ አዳዲስ ኮንቴንቶች ሲለቀቁ ያንን በመመልከት ይሰጣችኋል ማለት ነው ሲፒ ፖይንት። ሌላኛው ደግሞ ከዚህ በፊትም ነግሬያችሁ ነበር፣ ሚኒ አፕ ሴክሽን አለ። ያ ሚኒ አፕ ሴክሽን ላይ ቴሌግራም ቦቶችን በመጠቀም ያንን ቦት በምትጠቀሙበት ጊዜ ሲፒ ፖይንት ማግኘት ትችላላችሁ ማለት ነው። ሶ አሁን አንድ ባንድ አሳያችኋለሁ። በመጀመሪያ እንዴት ስንጠቀም ይሰጣል ካላችሁ፣ አሁን እዚህ ጋር እንደምታዩት የተለያዩ ቻናሎች አሉ፣ የተለያዩ ዩዘሮች አሉ። ሶ አሁን እዚህ ጋር ማን ዩናይትድ ኢትዮ የሚለው ቻናል ላይ ስገባ እንደምታዩት እዚህ ጋር 0.15 ሆነ። በመቀጠል ማን ዩናይትድ የሚለው ላይ ስገባ 0.20 ሆነ ማለት ነው። ሶ ባክል እና ደግሞ እዚህ ጋር ሮቦስ የሚለው ላይ እዚህ ጋር እንደምታዩት 0.21 ሆነ። ሶ እንደዚህ ያደረኩ ባክ በሚልበት ሰዓት ይቆጥርልኛል ማለት ነው። ኦኬ ይሄው እንደምታዩት 0.23 ይሆናል። ሶ እንደዚህ ያደርጋችሁ መሰብሰብ ትችላላችሁ፣ የመጀመሪያው ወይ ማለት ነው። ሶ ብዙ ሰው ጋር ቻት በምታደርጉበት ጊዜ ብዙ ሲፒ ፖይንት ተሰበስባላችሁ ማለት ነው። ሁለተኛው ደግሞ እንዴት ቻናሎችን ኦፕን በማድረግ እንደምትሰሩ ሲፒ ፖይንት እንዴት እንደምትሰሩ አሳያችኋለሁ። ሶ እዚህ ጋር ሲፒ ፖይንት ለማግኘት ወደ ኤክስፕሎር ሴክሽን እንሄዳለን። እዚህ ጋር እንደምታዩ ብዙ ቴሌግራም ቻናሎች አሉ። ሶ ሲፒ ፖይንት በቀላሉ ኤርን ለማድረግ በጣም ቀላሉ ዘዴ ይሄን መጠቀም ነው። ሶ አሁን 0.11 ሲፒ ፖይንት አለ እዚህ ጋር። ይህን ሲፒ ፖይንት በደቂቃ ባልሞላ ጊዜ ውስጥ አንድ ሳሞላ አሳያችኋለሁ ማለት ነው። እንደምታዩት ገባሁኝ፣ ወጣሁኝ፣ እወጣለሁ፣ እገባለሁ፣ እወጣለሁ። ጀስት እያያችሁ በደንብ እያያችሁ ምን ያክል ቀላል እንደሆነ ሲፒ ፖይንት መሰብሰብ አይሆፕ ይታያችኋል ብዬ አስባለሁ። እዚህ ጋር እንደምታዩት አሁን ሲፒ ፖይንት 0.63 ይላል። እንደምታዩት ይኸው አንድ ደቂቃ ባልሞላ ጊዜ ውስጥ አንድ ሲፒ መሰብሰብ ችያለሁ ማለት ነው። ይህ ሲፒ ስንት ሲሆን ክሌም ማድረግ እንደምትችሉ ላሳያችሁ። ይህ ሲፒ እዚህ ጋር ስትመጡ እዚህ ጋር አለላችሁ ኦፕሽኖች አሉ። ቻት ቱ ኤርን፣ ፕሌይ ቱ ኤርን፣ ስክሮል ቱ ኤርን አለ። ሶ ስክሮል ቱ ኤርን ላይ 5 ሲፒ ፖይንት ሲሞላላችሁ እዚህ ጋር ክሌም የሚል በተን ይመጣላችኋል። ክሌም ታደርጉታላችሁ። እዚህ ጋር 15 ይሆንላችኋል ማለት ነው። ፕሌይ ቱ ኤርን ላይም በኋላ አሳያችኋለሁ በመቀጠለው ፓርት ማለት ነው። ቻት ቱ ኤርን ላይ ደግሞ ቻት ስታደርጉ ይሰጣችኋል ሲፒ ፖይንት። እሱም 5 ሲሞላ ክሌም ታደርጋላችሁ። እዚህ ጋር ይደምርላችኋል ማለት ነው። ልክ 180 ሲፒ ፖይንት ስትደርሱ የራሳችሁን ሪፈራል ኮድ ማግኘት ትችላላችሁ። በዛ ሪፈራል ኮድ ደግሞ ሰው በመጋበዝ ያ ሰው ሲሰራላችሁ እናንተ ዩኤስዲቲ ታገኛላችሁ ማለት ነው። ኛው ሲፒ ፖይንት የምንሰበስብበት ወይ ደግሞ ሚኒ አፖችን በመጠቀም ነው። ጀስት ኤርድሮፕ ቦቶችን ማለት ነው። እዚህ ጋር ይሄው እንደምታዩ 3 ኤርድሮፕ ቦቶችን ከፍቻለሁ። እናንተ የተመቻችሁን ኤርድሮፕ ቦቶች መክፈት ትችላላችሁ። እዚህ ጋር እንደምታዩት 0.09 ሲፒ ፖይንት አለ። ሶ ይሄን 0.09 ሲፒ ፖይንት እንዴት እንደማሳድገው ላሳያችሁ። አሁን እዚህ ጋር ትሬዥር የሚለውን ኤርድሮፕ ልጠቀመው። እንደምታዩት እየቆጠረ ነው ሲፒ ፖይንቱ። እንደምታዩት እየቆጠረ ነው። ጀስት ኤርድሮፑን በነካችሁት ቁጥር ሲፒ ፖይንት ይሰበስብላችኋል። ዋናው ነገር የዚህ አፕሊኬሽን ዓላማ ይህን አፕሊኬሽን በመጠቀም ሰዎች እርን እንዲያደርጉና ዋናው አፕሊኬሽኑ እንዲተዋወቅ ነው። ምክንያቱም የተለያዩ ፊቸሮች ከዚህ በኋላ ይመጣሉ። ስለዚህ ሲፒ ፖይንትም በአዲስ ፓርት የምሰራላችሁ ይሆናል። ሲፒ ፖይንቱ በጣም ከምታስቡት በላይ በጣም ወሳኝ የሆነ ፖይንት ነው። ችላ እንዳትሉት፣ ወጥራችሁ እንድትሰሩት ማለት ነው። እንደምታዩት 0.09 ነበር፣ አሁን 0.22 ሆኗል። እንደምታዩት 0.3 ሊገባ ነው ማለት ነው። እንደምታዩት 0.31 ሆኗል ማለት ነው። 5 ሲሞላ ክሌም ታደርጋላችሁ፣ እንደ አዲስ መጀመር ትችላላችሁ ማለት ነው። በእነዚህ በሶስት ወይዎች ሲፒ ፖይንት እርን ማድረግ ትችላላችሁ። ያኛው ወሳኙ ነገር ሲፒ ፖይንት በመሰብሰብ $1 መስራት ትችላላችሁ። እንዴት ነው ካላችሁ እዚህ ጋር እንደምታዩት 10 ኮንስኪቲቭ ዴይ ላይ በ10 ተከታታይ ቀን ሲፒ ፖይንታችሁን በማሳደግ የምትሰበስቡትን ሲፒ ፖይንት በማሳደግ አንሎክ ማድረግ ትችላላችሁ፣ ሪዋርድ ማለት ነው። ይህም የሚሆነው የመጀመሪያው ቀን ላይ 15 ሲፒ ፖይንት ከሰበሰባችሁ
ሁለተኛው ቀን ላይ 20 ሲፒ ፖይንት፣ ሶስተኛው ቀን ላይ 25 ሲፒ ፖይንት ከሰበሰባችሁ እንደዚህ እያላችሁ 10ኛው ቀን ላይ 50 ሲፒ ፖይንት ሲሰበስቡ $1 ይሰጣችኋል ማለት ነው። ስለዚህ ሲፒ ፖይንት እርን በማድረግ ዩኤስዲቲ እርን ማድረግ ትችላላችሁ። ስለዚህ ሲፒ ፖይንት እንደዚህ በመሰብሰብ የራሳችሁን ሪፈራል ኮድ አንሎክ ማድረግ ትችላላችሁ።